ውዶቼ እንዴት ናችሁ? አላችሁ አለን አልሐምዱሊላህ። ዛሬ ይሄንን እዩት አድርጌ እንደሸከንኩት ማለት ነው። በቁመኑ ነው የሸከንኩት። እዩት እንዴት እንደሚያምር። ምንድነው ስሙ? ጎመን አትሉኝ መቼም መልፉፍ ይባላል በአረብኛ። ነው መልፉፍ ወረዲ ከስ ይሄኛው ጥቅል ጎመን ነው፣ የኢትዮጵያ ጥቅል ጎመን። ይሄ ግን በኢትዮጵያ ምን እንደሚባል አላውቅም። አዲገውያ والله እና እዚጋም ቃሪያ እንደምታዩት አዘጋጅቻለሁ። በቁመኑ ዋው ማሻአላህ የተባረካላህ። ገና ጨምርበታለሁ ይሄንን ለራሱ ማለት ነው። ይሄ አይበቃኝም። ይሁት እንደምታዩት ማለት ነው። ደስ ይላል። ይኸው እዚጋም ካሮትዬ ስወደው በጣም የምወደው ነው ካሮት መቆርጠም ማለት ነው። እና ምግብ ሲሰራ ካሮት የሚጨመርበት ምግብ ከሆነ እኔ ቆርጥ ነው የሚደርሰው። እና እንደዛ ነው እላችኋለሁ። ይኸው ካሮትዬ እንደዛ አዘጋጅቻለሁ። እዚህ ጋር ደግሞ ሽንኩርትዬ እንደዛ አዘጋጅቻለሁ። ሽንኩርቱም ገና ጨምራለሁ። የትንሽ ነው በቁመት ነው ሽንኩርት ገና ያስጨምራል። ይኸውት ሽንኩርትዬ እንደዚህ ሸክነናታል። እንደዚህ በቁመኗ እንዴት ተፈጠረች ናት። እንደምታዩት የዛሬው ውሏችን ይሄን ይመስላል። እዚህ ጋር ደግሞ መሾም አለ። እንጉዳይ የጉጤ እንጉዳይ ነው፣ ፍሬሽ እንጉዳይ አይደለም። ይሄንን እንሸክናለን። ያበደ ምግብ ነው የምንሰራው። ያበደ ዋው አሜዚንግ። ይሄማ አንድ ኩንታል ይሆናል። እንዴት ያለ ድስት እንደሚችለው ማላቅ እኔ ምን እንደሚሰራ ለራሱ አላቅም። አቆን ስነግራችሁ አዘጋጅ ነው የተባልኩት። ወላሂ ሰላጣ ተስራው ምን ውስጥ ቆጥረው አይ ዶንት ኖ ብቻ ኮበዝ አለ። ቆላ ሳያችሁ ነው ኮበዙን የመጣው ኮበዝ። ይሄ ደግሞ ገብጉብ ነው። ገብጉብ ወይንም ስክራፕ ይባላል በእንግሊዘኛ። ጓጉንቸር የሚመስለው አውሬ ነው ይሄ። እና ያመጣችው ኮበዝ ይሄንን ነው። እኔ እስክሪብሎር ትስራው ሳምቡሳ ትስራው አሁን ነው ዋት ሮመዳን ደረስ እንደ እያስባለኝ ነው። የምር ደግሞ ብዙ ነው ያመጣችው። አላቅም ወላሂ እያሳሰበኝ ነው እላችኋለሁ ውዶችዬና ይሄን ይመስላል። የቀራኝን ልጨማምር። ሽንኩርትና ቃራ ይቀረኛል። ከዛ ማሽሩም ይቀራል። አብረን እንስራ።